ከባለፈው የዛሬ 4 ዓመት በኋላ ትግሬን ማግባት አይቻል፣ ኤርትራን ማግባት አይቻል። ያገባት የጎንደር ልጅ ናት። ሁለት ልጅ የወለደላት ልክ የአክሱም ጭፍጨፋ ሲካሄድ ከነ ልጇ ነው ገደላት። ተመልከቱ እንግዲህ ከትግሬ ወንድማችን ነው የምሰሙ እኮ ይሄን። ከሶስት ግን ዋናው ጠላቴ ሶስት እኮ ጨፍጭፎኛል ታውቃለህ። ከሶስቱ ዋና ጠላቴ ግን ማለት ነው ህልውና ዳስ የመኖሬ ስጋቴ በዚህ ሰዓት ራይት ነው አማራ ነው። ይሴ ትግኛ ትሰማለህ? በደምብ ነው የምሰማው። ከግዛልም እንደ ቀላቅላችሁ ከየመን አምጥተናችሁ ከሰራተኞች ተከተለ የሚናገረው ግን አሁን ለመጥ ይደመጣ አማራ ከዚህ በኋላ እዚህ ጋር ነው የምመጣው እያለ ነው። የአማራ ፋኖ ትግሬን ተሸክሞ ይዞራል። አንተ አያ ስለ አብይ አህመድ ያገዳልን አሁን መጣበታል። ይሄ እንጂ የምትገሉት እኮ እናንተ ሀገር ልትገዙ አለ የምትመጡት ልንገራችሁ። ሞዴላችሁ ሳይነች ትግሬና ቆርቆሮ ሳይነቁ ይጨዋል። አሁን ግን 28 ዓመት በኤችአይቪ ስትወጉ ማህፀን የሴቶችን ማህፀን ስታመቅሉ በወባ ሲጨርሱ ትግሬ ማለት ይሄ ነው እያልክ እንደነ ሚቴመር የሚባሉት እንደነ መብራት ገብረ ኢየሱስ አፋችን ላይ ሽንት ሲሽሩ ግፉ ትግሬ ማለት ይሄ ነው። ምኑን እንገፋለን ግድግዳ ሲባል አይ ትግሬ ማለት ህዋት ማለት ይሄ ነው። ትግሬ መጋፋት አይቻልም እያላችሁ ደቦች ነበር። ይሄን መልስ ለመጀመር ነው የገደሉ አማራዎችን ተመልከት። አማራው ግን ፍች አልጠየቀም፣ ትግሬ አልገደለም። አንድ አማራ ትግሬ አልገደለም። ትግሬዎች ግን አማራ ሚስታቸውን ገለዋል፣ አማራ ባላቸውን ገለዋል፣ አማራ ሚስታቸውን አማራ ባላቸውን ፈተዋል። አያችሁ ልጆቻቸውን ገለዋል። ያልገደሉት ደግሞ በት ነው ራሳቸውን አጥፍተው ሞተዋል። ይሄ አሜሪካን ሀገር በጥናት ማየት ትችላለች። ለዚህ ነው ከዛ በ4 ዓመት በኋላ አሁን ወዶ ትግሬ የሚያገባ ሰው ካለ ኃላፊነቱ ራሱ ነው የሚወስደው። ቢቀጠቅጠው በቴስታ ቢያበናት ቂጧን ቢወጋላት ቢሰቅላት ቢዘለዝላት አያገባል። ነገ ጦርነት ሲከፈት እንደምትታረድ አውቃለሁ፣ ያርዷታል። ስለዚህ ምንድነው የምመክረው እኔ ከባለፈው የዛሬ 4 ዓመት በኋላ ትግሬን ማግባት አይቻል፣ ኤርትራን ማግባት አይቻል። እንዲያውም አሁን ያገባችሁ ካላችሁ በጊዜ ፍቱ፣ ካልወለዳችሁ አባሯቸው። አይጠቅሙ። ነገ ደግሞ ጦርነት ይነሳል። ሲነሳ ያርዷቸው። ዘረኛ ናቸው፣ ገሏቸው ነው የሚሄዱ። ስለዚህ እኔ ከዚህ በኋላ መሪ በሆነ ከዚያች ወሎን ከወደሙት በኋላ ጭና ምናምን ጨፍጭፎ ከሄዱ በኋላ ማይካድራ ከዚያ በኋላ ያንን ወንጀል እያየች ትግሬ ያገባች ኤርትራ ያገባች ትግሬ ያገባ ኤርትራ ያገባ አማራ ባገኝ መደዳውን አሰልፌ በጥይት ረሽነዋል። ምንም ጥርጥር የለኝም። አጠፋዋል። አይጠቅመን። ይሄ ነው የሚያዋርደን፣ ይሄ ነው የሚያስገድለን፣ ይሄ ነው የሚያስንቀን። ቀጥል ዳንኤል። ልታንኮራፋለም እኮ ውስጥ ያስገባው አንተ አህያ። ይሄ ውሸት ነው። ሰይጣን አልተጠጋኝ ማይ ፍሬንድ ወጣ ሰይጣን ሰላም በጣም ተስማምቶኛል ያልከው ነገር እኔ እውነት ከመናገር ወደ አለም ትክክል። እሺ አንተ የትግሬ ልጅ ነህ። ሀቀኛ አለው ሚዲያ ላይ ከዚህ በፊት ማውቃለሁ። እውነት አይደለም። ቆይ ለምን አልነግርህም ወንድሜ ድሮ አዲስ አበባ ነጋዴ ነበርና ዋሽንግተን ወደ አሜሪካ ሄደ። ያገባት የጎንደር ልጅ ናት። ሁለት ልጅ የወለደላት ልክ የአክሱም ጭፍጨፋ ሲካሄድ ከነ ልጇ ነው ገደላት። ከነ ልጇ የአክሱም ጭፍጨፋ ሲካሄድ ግን ተመልከቱ ያዝልኝ። የአክሱም ጭፍጨፋ ግን ተካሂደዋል። ያኔ ታስታውሳለህ አይደል? አክሱም ሲጨፈጨፍ ከነ ልጇ ገሎ ራሱ ወደ ፖሊስ ልጁ በነገራችን ላይ ጎበዝ ነው። ራሱ ወደ ፖሊስ አሳልፎ የሰጠው ተመልከቱ። ገደላት። ሱዳን ውስጥ ነው የሚኖረው አሉ እኮ አሁን የሚገርም ወጥቶ ከሱዳን ተወጥቷል። እንደሱ አንደኛው ሱዳን ውስጥ ነው የሚኖረው። ያ ያውቀዋል ማለት ሱዳን ውስጥ አርቲስት የራያ ልጅ አርቲስት ታያት በዳይመንድ የትግራይ ተወላጅ የሆነ አማራስ እንትን አርጓት ዳይመንድ እንትን አርጎላት መጨረሻ ምን እንዳደረገችው ታውቃለህ? የትግራይ ጦርነት ሲጀመር እንዴት እንዳደረገችው አስቀጠቀጠችው፣ አስገደለችው። ተመልከቱ እንግዲህ ከትግሬ ወንድማችን ነው የምሰሙ እኮ ይሄን። እግዚአብሔር ምስክሬ ነው። እኔ አሁን ቆይ አንድ እውነት ልናገር ማለት ነው። ፖለቲካ ነገር አሁን አንተ ታታ ኮፕሊንግ ሼር አድርጉ እስኪ አንዴ ሁላችሁ። ፎር ኤግዛምፕል እንደ አንድ ትግራዋይ ተናገር ካልከኝ አንተ ትግራዋይ ማነው ጠላት ብለህ ጠይቀኝ እስክሞጣ ሞጣ። አቤት እኔ ትግራዋይ ነኝ አይደል? ማነው ጠላቴ? አማራ ጠይቀኝ። እኔ ልንገርህ ማነው ጠላት ለአንተ እስኪ እንደ ትግራይ ማነው ጠላት? ኦኬ አሁን በሶስትና 4 ዓመት ባለፈው ትግራይ ውስጥ በጣም የቀለጠ ጦርነት ነበር። ፋኖም ጨፍጭፏል። ትግራይ ውስጥ የኢትዮጵያ ፋኖ ማነው ኦሮሞ ብትለው ጨፍጭፏል። ኤርትራም ጨፍጭፏል። እሺ ከሶስቱ ግን ዋናው ጠላቴ ሶስቱ እኮ ጨፍጭፎኛል ታውቃለህ። ከሶስቱ ዋና ጠላቴ ግን ማለት ነው ህልውና ዳስ የመኖሬ ስጋቴ በዚህ ሰዓት ራይት ነው አማራ ነው። የአማራ ምክንያቱም ለምን ያስቀመጥኩት የአማራ ህዝብ መገዛ መሬቴ ወልቃይትም ራያን ይፈልጋል። ቢካውስ የአማራ ህዝብ ጠላቴ ነው። ምክንያቱም ኦሮሞ ለስልጣን ፈልጎ ነው የጨፈጨፈ እንጂ ሆኖ ብሎ ለትግራይ ጦርቶ አይደለም የጨፈጨፈኝ። የአማራ ህዝብ ግን ከአብይ አህመድና ከሻዕቢያ ታዝሎ መጥቶ ህዝቤን የጨፈጨፈው የትግራይ መሬት ፈልጎ ነው የጨፈጨፈኝ። ቢካውስ የአማራ ህዝብ ለእኔ ጠላቴ ነው። 4 ነጥብ። ያ ደግሞ እመን አትመን እዚህ ጋር ብዙ ሞኝ የትግራይ ሞኝ ምናምን ብሎ የኔ ሰዎች በጣም ይሰዱኛል። አንተ ጋር ስገባ እውነት ልናገር ግን ዛሬ ማለት ነው
አንደኛ ጠላቴ አማራ ነው ለኔ እንደ ትግራዋይ fucking god that's crazy አሁን ምን ሰራበት ይው አንድ ነገር ልንገርህ ፋኖ በዚህ ሰዓት ይታገላል ማለት እንደሚባለው ይታገላል ሲመታ የት ይታከማል ታውቃለህ ሲመታ አስመራ ገብቶ ይታከማል በከፊሉም ታውቃለህ የት ነው የሚታከም በከፊሉ በትንሹ ሱማላ ነሳ እዚህ ጋር ማለት ነው እኔ የራሴ ዝም ማስተቆርም መንግስት ማስተቆርም አልፈልግም ኤርትራ እንደሚታከሙ በሌላ ቦታ እንደሚታከሙ ግን ይታወቃል መቃለ ካትል ሃይደር ሆስፒታል ይታከማል ምሬ ወዳጆ ዛሬ ታከሙን እሱ ኪቶ እግሩ ተወግቶ ኮዛ ነው ያለው አሁን እየወጣ እሩን ደብቆ ነው እየወራ ያለው ወስማ አየው እንዴ ለምን እንደ ድሮ ቁሞ ለምን ያወራም ታዲያ የቱ ነው ከዘራይዙ ቁጭ ብሎ የሚያወራው የት ቦታው ነው ናውቀዋለሁ ትክክል ይሄ ጅቦ በእግዚአብሔር ዝም በል ኦኬ ፕሊስ ወንድሜ ሙጣና ለለው ዘረባ ተዛረብከም ዘረባ ጽም አይቆም ነው እንታይ ገብር ነሩ ወይ ጭፍጭፍ ነሩ ተርዲካ አና ተተሐርቆ ከተና ያ ጅቦ ለምን ተከራከረ ይተሐነቅ አማርኛ ተናገረ ያ ባዘራይ ልታስቆራጭ ምክንያቱም ሳቁ እየተናገረ ካለና ለትግራዋ ይዋርድ ነሩ ቀጥል ዳትካም ቀጥል ዝም ብለህ ኦኬ እና ልቀጥል خلص ቀጥል ጥብቅ አይሆንም ኮማንደር ሐወይ ከምዚ ነገር አሁን እንደ ቀላል የምታዩት ተመልከቱ ዋናው ደብረጽዮን ምንድን ጌታቸው አሰፋዬ ነው ስማ ጅቦ ኮድ ነው ይረደ አታውቅም ኮማንደር ሐወይ ግዴታ ከምዛ ይባላል እንዴት እንደሚቀጥልባቸው አያጅቦ ነው ፒፕሉ ነው የማውቀው ማንም ካውቀው ማለት እኮ ጌታቸው አሰፋ ማለት እግዚአብሔር ምስክሬ የትግሬ ጉድ ሲነቃ እውነት ነው የሚለው ሊያታልል ሰሜነኛ እያለ ጌታቸው ረዳ ከፍቱ ሳይሆን ጌታቸው አሰፋ ነው እኮ የምልህ ጌታቸው አሰፋ ታዲያ ቀላል ሕጂ ከተቀልድ ገዛ አይኮን ኮማንደር ሐወይ እንታይ ይመስለክ ስማ ይዕወድና ንእሽተይ ከዛርቦ ማለት አይኮን ንዘይ ማ ተረዲካ ዝተርፍ ተቀሪጹ ዝተርፍ ይው ካላ ሰባት ያንተ ከኛ ግን ዝኮ ነው ተርፎ ይሄን ከባልካችን ነው እየሰማው እኮ በአማርኛ ቀጥ እየሰማሁት እኮ ከዚህ እኮ ቀላቅላችሁ ሞጣ ትግርኛ ትሰማለህ? በደንብ ነው የምሰማው። ከግዕዝ አለም እንደ ቀላቅላችሁ ከየመን አምጥተናችሁ ከሰራተኛ አጋጥማ እኔ የተናገርኩት ፋክቱን ነው። የሚገርማችሁ በዛ በሁለት ዓመቱ ጦርነት አሜሪካን ሀገር አማራ ያገቡ ከፊሉን ገለውታል፣ እጅ ሰጥቷል፣ ከፊሉ ራሳቸውን አጥፍተዋል። በአብዛኛው ደግሞ 80% ዲቮርስ በፍርድ ቤት ተለያይተዋል። ልጆቻቸው ጉልበት ነው ማለት አገር ቤት ውስጥ ሚስቶቻቸውን ጡታቸውን ቆርጠዋል፣ አንገት ቆርጠዋል፣ በሽጉጥ ገለዋል። ይሄ ነው ትግሬ። ስለዚህ ከጦርነቱ በኋላ ትግሬን የሚያገባ አማራ ባገኝ ይኸውልህ ይጥህን ቆርጬ በሚጥሚጣ አለ ማለት ነው። ኦኬ ሞጣ እኔ ልቀጥልና ከዛ ጅቦ ይቀጥላል። እኔ የምለው ጡታን ቆርጬ ስማ ዋሽንግተን ዲሲ ሚስቱን ወንድሟን ልጁን ገሏል እኮ ይሄ እኮ ይኸው ሂዱና አንብቡ። ወንድሜ ገለዋል። ያንተ ወንድም ገሏል ከነ ልጇ ቀደለ እንዴ ገደላት ከነ ልጇ። አሁን እኔ የምነግርህ ማለት ነው ሞጣ ጡታን ቆርጡምኛ መግደል በስናይፐር ቂጡ ወይ ደግሞ አንተ እዚህ ጋር መነጽር ያርክበት ላይ ያለ እዚህ ላይ ይሄ ነው የተከሰረ ተከተለ የሚናገረው ግን አሁን ለመጥይት መጣ አማራን ከዚህ በኋላ እዚህ ጋር ነው የምመጣው እያለ ነው የአማራ ፋኖ ትግሬን ተሸክሞ ይዞራል። አንተ አየህ እና ከዛ በኋላ አሁን እዚህ ጋር አንድ ነገር ኦኬ ትናገራለህ። ቆይ አያጅባ ተሰጠ መጀመሪያ ዳት ጋር ጁወይ ናገርና የጁወ ሰምተህ ደግሞ ጸጋይ ቀጥል ሞጣዬ ጅቦ ወንድሜ ስለሆነ ይቀጥልና ከዛ በኋላ ልቀጥል። ኦኬ ጅቦ ቀጥል። ኦኬ ቀጥል። ወጣ ይው አመሰግናለሁ። ምን መሰለህ አንዳንዴ እንደ ቀልድም እንደ ጨዋታም የሚያስበው ሰው ይኖራል። ይሄ ደግሞ ጥሩ አይደለም እና የምንናገረው ነገር ተቀርጾ የሚቀር ነው። ለህዝቡ ትክክል ነው። የምንናገረው ነገር ትክክል ነው እኮ ተቀርጾ የሚቀር ነገር ስለሆነ ትክክል ነው አልኩህ እኮ እና እንዲቀረጽ እኮ ነው ህዝቡ እኮ እንዲያውቅ ነው የምናገረው። እሺ ትግሬን ማጥፋት ከዚህ በኋላ አስፈላጊ እንዳልሆነ አማራ እንዲያውቅ እኮ በትግራይና በአማራ ያለው ልዩነት እንዳይኖር ነው የምሰራው። ተበታትነን ገደል እንገባለን እኮ እየበተንኩ ነው ደግሞ ታውቃለህ። በጥያቄው የለም የሚባል ነገር ሰሜነኛ የለም። 28 ዓመት ሙሉኛ ደቡቦች ነበር ሲጨፈጭፉት። የትናንቱ የወልዲያ ወጣት፣ የባህር ዳር፣ የጎንደር ወጣት፣ የደብረ ማርቆስ፣ የደሴ ወጣት ተረሳ። ያ ሁሉ ወሎዬ በሁለተኛ ዙር መጣችሁ ጨፍጭፋችሁት። በሬውን እንኳን ምን አለ አርዳችሁት በሉ እንዳያርስበት ጅማቱን በካራ ቆርጣችሁ አልጋ ላይ አራችሁን አርታችሁ ሄዳችሁ ሊት ተሸክማችሁ ሄዳችሁ ትግሬዎች እንዴት ዛሬ ደግሞ እንጋባ ትላላችሁ እናንተ እንደማናችሁ ስለተሸነፋችሁ ባይሰው ትግራዩን እየተንኳተትክ ያለ በቂጤ ያንኳተተክ አማራ ልንጋር ቆይ ጸጋይ እናንተ አሁን ግራ ገብቷችሁ ነው እንጂ ያሸነፋችሁ አብይ አለ። አብይማ የፈሳብ 3 ሄሊኮፕተር አዘጋጅቶ እኮ መጀመሪያ አማራን እንዲያደቅ አውቆ ለቀቃችሁ። ሙሉ በሙሉ አደቀቃችሁለት። 120 ኪሎ ሜትር ሲቀረው ተነሳለ። አውቆ ነው ካለፉ ወደ ኬንያ ነበር እኔ ያለ መረጃ ሊያመልጥ ማለት ነው።
ጣሴ የምትባል ተራራ አለች። ወደ ጸጋዬ የት ነበር መሰለህ ሄሊኮፕተሩን የሚያሳርፈው ከደብረ ዘይት ጀርባ አለች አላወቃት? ጣሴ የምትባል ተራራ አለች። እዚያ የህወሓት ኃይል ደብረ ሊባኖስ ምንድን ነው ደብረ ብርሃንን ቢሰብርና ቢያልፍ አብይ አህመድ ሄደ። ተመልከት። ግን አማራ ነው ዱቄት አድርጎ ያን ሁሉ ትግሬ አንኮታኩቶ ግራቂቱና ግራግሩ ተቆርጦ እንዲያነከሰ አሁን ጸሚዶ የሚለው ጊዜ የሚጨፍረው ይሄን ቆርጦ ስማ ይሄን ነው ክራንች እንዲይዝ አድርጎ አንገቱን ቆርጦ በጥቂት በስናይፐር እየተከተለ ደግ ያፈራው ማለት ና ንገር አማራ ልትወሮ መጣ አጠፋው ቂጥን ገርፎ አዳምጥ አማራ ነው ጀርባህን እስከ አንድ ዶ ገርፎ በጥይት ገርፎ ያስወጣ አማራ ይባላል። ለምን መጣ? አንተ እኮ ልታጠፋ ነው የመጣው። አንተ እኮ ወልቃይትና ራያን ነው መያዝ የምትፈልገው። የምትመጡ እኮ አሁን ሰብራችሁ ከገባችሁ የእንጅል አሁን ልመጣበት በኋላ ስለ አብይ አህመድ አገዳደል አሁን እመጣበታል። የእንጅል ብትገሉት እኮ እናንተ ሀገር ልትገዙ አለ የምትመጡ። ልንገራችሁ፣ ሞዴላችሁ እስራኤል ነች። ሀብት ንብረት በኢትዮጵያ ድጋሜ ተበድራችሁ ሪሶርሱን ጭናችሁ የፈለጋችሁትን ያክል መሬት ይዛችሁ እስከ ጎንደር መሄድ። ይሄ ደግሞ ፋኖ የሐማስ ሞዴል ነው። የፍልስጤም ህዝብ የአማራ ሞዴል ነው። በቃ ሁለቱ እኮ አንድ ነው። ወልጋዳ ነው። ሐማስንም አይታቸዋል። 20 ሰው ያዘና ልቀቅ ሲባል 78,000 ሰው በአንድ ቀን አስደብድቦ ገደለ። ፋኖ የሚሉት በአብይ ጦር ላይ አንድ ቦምብ ይወረውርና ይጠፋል። ከዚያ ህዝቡን ይጨፈጭፋል። ያ ይሄ ደንቆሮ ወደ አዲስ አበባ እንዳይሄድ። ስለዚህ አሁን ትግሬዎችን ይዞ ጠላቶቻችንን ይዞ እየተንገዳገደ ነው። ኤርትራውያን ሁሉ እነሱ አሁን እኮ ፋኖ ውስጥ ገብተው ሀዚ ሁሎ ምናምን ይላል። አይተዋል። የተፈራ ማሞ አጃቢ ትግሬ ሀዝቢላሁ ምናምን አማራ ፋኖ ይላል። ይሄንን አሳዳችሁ ከተፈራ ማሞ ነው አሳደበ ነው ፋኖ እስክንድር ነጋ አሳደበ ነው። ያ ማን ነው የሚባል ደግሞ ያ እስክንድርና አትኩስ እያለ እዚህ ያደረሰው አሰግድ መኮንን ያሳሰበው ማለት እጅግ ማን ነበር የመከተው? እነዚህን አሳዳችሁ ተፈራን የሸዋ ፋኖ ትእዛዝ አስተላልፈ አሳደበ ነው። እነዚህን ካጠፋችሁ ታሸንፋላችሁ። ቀጥል ጅቦ። እሺ አመሰግናለሁ። ሞጣ አሁን የተናገርከው ነገር ከብዙ ነገሮች ጋር ይጋጫል። ትግሬ ጨፈጨፍናችሁ፣ ችግሬን እንደገና ጨፈጨፈን። በሰሜናዊ ላይ እግርን ቆራርጠን ነው ይላክን አማራን ጨፍጭፈህ መጥተህ ስማ ምን ልትሰራ መጣ አማራ መሬት ላይ አማራን እኮ እየጨፈጨፈው ነው ያለት እና ወደ ማዕከላዊ መንግስት ና ልንገርህ፣ አንተን እኮ ዲቤት ማድረግ አለብን። ወደ ማዕከላዊ መንግስት የመጣው ምን ልታደርግ ነው? አማራን ቀጥቅጠህ አጥፍተህ ልትገዛ እኮ ነው የመጣው። ስለዚህ ደግሞ ያባረርነው ትግሬ ሲመጣ እየገደለ ነው የመጣ፣ እየዋደመ ነው የመጣ። ግን አማራው ውጣ ተነስ ሲባል አረን አብርቶ ክራንቺን ይዘህ እያንኳኳ ነው የመለሰ ሞራልን ተቀዳጅቶብሃል አማራ ትግሬ ትቢት ስማ ወንድሜ ትቢት ለ28 ዓመት አታያለ መሬት ያረሳችሁ ናችሁ። ጸጋይ አዳም ሽንፈታችሁ መቀበል አለባችሁ። አማራ ልታጠፉ መጣችሁ። 28 ዓመት አጠፋችሁ፣ አባረርናችሁ፣ ተመልሳችሁ መጣችሁ። አብይም ሆን ብሎ ክልሉ ነው አዳም ለቆላችሁ። ያን ሁሉ ወጣት መከራ ላይ ጭና ላይ የጠቅላላ የአማራ ከተሞች ላይ ጨፈጨፋችሁ። ስለዚህ ስማ አማራ ፋኖ ነው፣ ልዩ ኃይል ነው። አንገት ግን እየቆረጠ ወደ መቀሌ የመለሰ አሁን የሁሉ ክራንች የያዘው ቋቋቋቋ የሚል ትግሬ አማራ የቆረጠው ቆረጠ ነው የመለሰ። ስለዚህ አንተ ያ ሁሉ ቋቋ አማራ ልታጠፋው ከዚህ በኋላ ኖ ሞር ፓወር ስልጣን መልሰው አትመለስም። እኔ አንዴ ላውራ ራይት ናው እኔ ታውቀኛለህ የራስ ጉዳይ ትሬት ነኝ፣ ወታደር ነኝ። እዚህ ጋር ካላፈርክ ማለት ነው ቪዲዮ ከፍቼ ጢጡ የተመታ ፋኖ ላሳይ ይችላል። እኔ ማለት ነው ውሸት ነው። እናቴ ፋኖ ትግሬ ነው ትግሬ ፈልጋቸው ሰዎች እነ ገዱ አንዳርጋቸው እስቲ አዳም ምናምን ነገር ለምን አሰበ አልበላ መሰለኝ አንተ ሰውዬ ይሄ ሰውዬ ያልበላ ትግሬ ነው። አያጅቦ በልቷል። ድሮ ትግሬና ቆርቆሮ ሳይነኩ ይጮሃል። አሁን ግን አማራና ቆርቆሮ ነው። ለምን ይኸውላችሁ በኢኮኖሚ የተጎዳ የራበው ህዝብ ልክ ናቸው እኮ ሁልጊዜ ይናደዳል፣ ይጮሃል። ትግራዩን ቢሊዮነር ነው አይጮህም። ይሄኛው አልበላም ማለት አሁን እየጮህ ያለው አማራ ነው። በጣም ተጎድቷል። መሬት ሁሉ የለም፣ አያርስም። ጦርነት ወድሟል። ይሄ ፋኖ ይቀርጠዋል። ትግሬ ያታልሏል። ትግሬ ጨፍጭፎት ሄዷል። 28 ዓመት አድቅቆታል። አማራና ቆርቆሮ አሁን ሳይነኩት እየጮህ ነው። እኔም ራሱ ስሳደብን ስታዩኝ እኮ ቪክቲም ከሆነው ህዝብ ስለወጣው ትግሬዎች አሁን ለምሳሌ ሀብታሙ አያሌው ሲናገር ተረጋግቶ ነው የሚናገር። ለምን ይመስላችኋል? አማራ አይደለማ። አማራ ስላልሆነ ስለ አማራ ግድያ፣ ስለ አማራ ጭፍጨፋ፣ ስለ አማራ መውደም አያገባው። ተረጋግቶ ነው የሚናገረው። ብሩክ ይባስ ቡራኬ ነው አያገባውም። ዘና ብለው ነው የሚናገሩ። እና በበለው ቅማንት ነው ዘራ ብለው ነው የሚናገሩ እነዚህ አዝማሪዎች። እኔስ በቁጭት ፍለጡ ግን ነው እያልኩ የምናገር። ለምን ከተጎዳው ህዝብ ስለሆነ አማራ ነው የተጎዳው። እኔ አማራ ነኛ። ሌላው እኮ ተረጋግቶ የሚያወራው ተረጋግቶ ራሱን የሚሸጥ የመጡት ለዝናና ለገንዘብ ከባዱ ባካያዝ የፖለቲካ ነስራበት። ሌላው ግን ለሶስት ነገር ይመጣሉ።
እንደነ ሀብታሙ ያለው ሌላውም እንደነ ዘመርኩ ለሶስት ነገር ነው የሚመጣ እንደነ መሳይ መኮንን አንድ እነዚህ ሰዎች አማራነት ስለሌለባቸው ተረጋግተው ነው የሚዋሩ አማራው ደግሞ ደደብ አህያ ስለሆነ የሚረጋጋ ሰው ይሰማል ቃላት የሚመርጥ ሰው ይሰማል ጋቢ እንደው አድርጎ ባንዲራ አድርጎ እናንተ ጀግና ነው የሚለውን ይወዳል እኔ ግን ከተጎዳው ከተገደለው ከተጨፈጨፈው ጄኖሳይድ ከደረሰበት በኔም ላይ እዚህ ሀገር መጣችሁ ኮኔ ከስራባራችሁ ያንን ስለደረሰብኝ እኔ በጣም በሳጫለሁ ለቅልጭ ነው መለቁ አማራን ራሱ ትግሬን ራሱ ዞር ባላት ቆማጣ ነው ምክንያቱም ምን መሰላችሁ እኔ አማራ ነኝ ሌላው ግን ለጥቅም ነው የመጣ ሌላው ለዝና ነው የመጣ ሌላው አማራን አታለው ፖለቲካሊ ሰራ ነው የመጣው ለምሳሌ ቅዳሜ ገበያ የምትባል አንድ ጋለሞታ የውሽሞቿን ወሬ ይዛ የምትወጣ ይጭራሽ አራተኛ ክፍል ላይ ቂጧን ሽጣ ቡና ቤት የቀረች ሴትዮ ይቻውን አትበሳጭ ማይታችሁ ከሆነ የእውቀት ችግር ነው ላላ ለምትል እንጂ አትበሳጭ ጥልቅ ውሃ ናት ለምን አገው ናት ኦሮሞ ናት አያገባትም ይቺ መሀይም እኮ ጥሩ አድርጋ ለመናገር ትሞክራለች እኔ አማራ ነኝ ከአማራ ህዝብ ስለወጣው የአማራ ብሶት ያንገበገበኝ የአማራ ችግር የገባኝ እኔም ላይ ችግር የደረሰ በመሆኑ ተበሳጭቼ እናገራለሁ ቃላት ላልጠብቅ ይችላል እና ሀብታሙስ አማራች አይደሉማ ለጥቅም ለውቅና ለዝና እና ትግል ለመሸጥ ነው የመጡ ለመጥለፍ ነው የመጡ ገብቷቸዋል አሁን ይህን ያነሳውበት አንደኛ ህዝቡ እንዲያውቅ እኛንና እና ሀብታሙ እንዲያመዛዝን እና በሚባሉ ገረዶችን እንዲያመዛዝን ነው ለምን እኛ ከአማራው ክፍል ነን የአማራ ችግር ስለገባ እንበሳጫለን እንሳደባለን ግደለው በለው ፍለጠው እንላለን ይሄን ማወቅ አለበት አማራ ሌላው ግን ተረጋግቶም ካራባቱን አድርገው ቀስ እያለ ቃላት እየመረጠ ምኑ ተነካ የእሱ ብሔር አለማ እየጨፈጨፈ ያለው አማራ ምኑም አይደለማ የአማራ ገበሬ እልቂት በድሮን ጭፍጨፋ ምኑም አይደለም ለዚህ ነው ሚዲያ ላይ ታችሁ ከሆነ ተረጋግቶ የሚናገር ሰው ካያችሁ አማራ አይደለም እኔ ግን ብሪጅስቶን በብስጭት የምንናገረው በእኛ ልክ አማራው ስላልሄደ እንደኛ ስላልተረዳ ነው አማራው እኮ እኛን ትቶ ሌላውን ነው የሚረዳ እኮ ገንዘብ አሽሙን ነው የሚናገሩለትን መሀይም ስለሆነ ይሄ ዘረጦ ደግሞ ይበተናል ታያላችሁ በዚህ ከቀጠለ ትግሬዎች ስልጣን ይመጣሉ ከዚያስ እንዲያውም ታያላችሁ የአማራ ጠቅላይ ሚኒስትር ነው የሚያደርጉልን ይሄ ድድብ አጋዘን የሆነ አማራ ምንድን ልበለው ይሄ ዶንኪ የሆነ አማራ ይሄ አምባዛ የሆነ አማራ እንዲህ በቃ ምን እንደሚያደርጉት ልንገራችሁ አሁን ዘለው ሲመጡ አውቀው እንደሚያደርጉ ልንገራችሁ ትግሬዎችን የትግሬን ብልጠት ልንገር ያመጡና የኦሮሞ ጠቅላይ ሚኒስትር እንደገና ወይ ደግሞ የአማራ ነው የሚያደርጉት አውቀው ጠቅላይ ሚኒስትር አድርገው አማራ ነው የሚያደርጉት ከዚያስ አማራው ይተኛል የባሰ እንዴ የአማራ ጠቅላይ ሚኒስትር መጣ ግን እኮ ከስር እነሱ አሉ ከስራሉ ፓወሩ የነሱ ነው በደህንነት ደግሞ እሳቸውን የነቀው እንደነ ደብረ ጽዮን አሉ ሌሎች አሁን ደግሞ ሀብታሙ ነው እያስተማሩ ነው ውጭ ሀገር የተማራለ ይሰገስጉታል አማራ ግን ጠቅላይ ሚኒስትር ከፊት እንደ ኃይለ ማርያም ስላስቀመጡለት ያደቡ ሁሉ አይ በቃ ጠቅላይ ሚኒስትሩ እያለ ሶስት ጠቅላይ ሚኒስትር አምጥተውለታል ይሄን አድርገው ነው የሚቀጥሉ የሚያጠፉት ህዝቡን ስለዚህ ትግሬ በፍጹም ሊታመን የማይችል የአማራ ጠላት ነው ማንም ሰው ማመን አለበት ከዚህ በኋላ ትግሬን የሚያገባ ሰው ካለ መደዳውን ሰብስቤ ነው ምረሽም ስልጣን ቢኖረኝ ደህንነት ቦታ ላይ ብደርስ አጠፋዋለሁ ትግሬን አልነካው ምክንያቱም እነሱ አይላብዘም ለምን መሰላችሁ እኔ ትግሬን አደንቃለሁ በጣም ነው የምቀናባቸው ለምን በሉ እውቀት ኑሯቸው እኮ አይደለም ችግር አጥመዝምዞ ረሃብ አስተምሯቸዋል 30 ዓመት እኮ ቀላል አይደለም ታውቁት መምጣት ባይዝ 17 ዓመት እኮ ጥቁር መሬት በስኳር እየጠጣ መምጣት ያው ሞያ የለም ይሄ እኮ በጣም ኮሚትመንት እኮ ትግሬን የማከብረው ለምን መሰላችሁ መሰሪና አማራ እኔንም አጥፊዎች እንደሆኑ እያወቅኳቸው ግን በጣም እቀናባቸዋል አደረጃጀታቸውን በውጭ ሀገር ተመልከቱ ኮሚትመንታቸውን ተመልከቱ ማህበራቸውን ተመልከቱ ገንዘብ ሲያዋጡ ተመልከቱ ሎቢስት ሲቀጥሩ ተመልከቱ የውሸት እኮ ወጥተው ቀበቶ አውልቀው ሲቃወሙ ዓለምን ሲያሳምኑ ተመልከቱ ተምረው እኮ አይደለም የህወሓት መሪዎች እኮ ደንቆሮ ሚሊሻ ናቸው ተምረው አይደለም ደብረጽዮን በደህንነት ውስጥ የቆየ ነው ጌታቸው አሰፋ በደህንነት ውስጥ የቆዩ ናቸው አሁን ለምሳሌ ደብረጽዮን የእስራኤል የሙሳር ምን ነው ይነገረዋል ትሪት ይደረጋል ይማራል በራሱ ቋንቋ እየተተረጎመለት በስሏል ያየህ ብልጠት ነው ተመልከተው አባይ ስብሐት ማን ነው አቦይ ስብሐት ድሮም የተማረ ነው ዲግሪ ነበረው ኢኮኖሚክስ ነው ምናምን የተማረው ይሄ ደግሞ የሲራው ጠማቂ ነው አሁን እመጣበታለሁ ዛሬ የታለ ፖለቲካ ልሰራላችሁ ነው እኔ ብቻ ነኝ በአማራ የተገኘው ብርጅስቶና እኔ ብቻ በጣም ብልጥ ትግሬን ያው አያችኋት በትነው ነው ልቆ ተበትኖ ራሱ በራሱ አልስማማ ብሎ እኔ ነኝ የበተንኩት ያለው ከአማራ ጋር እንዳይጠጋ እያደረኩ ደግሞ ይሄን ፖለቲካ ቀጥልበታል ያጠፋናል ትግሬ ቀጥል አያጅበው አመሰግናለሁ ተምታቱብኝ አንዴ ትግሬ ተበትኗል አንዴ ትግሬ ወደ ስልጣን እየመጣ ነው አንዴ ምናምን ይሄ ዝም ብሎ እኔ የማይዋጥልኝ ነገር ነው ሆነም ቀረም ግን ሰሜናዊ አንድነታችንን ማጠናከር ከጥላቻ ይልቅ ፍቅርን ማብዛት ይሄ ነው ሰላም የሚያመጣው ተገዳድለን መቼም የምናልቅ ፍጥረቶች መሆን የለብን አሁን ከእናንተ ጋር ነው ሰሜነኛ ደቡብ ነበር ጥያቄ እየመለስ ላያጅቦ ማታላ ይቻል 28 ዓመት በኤችአይቪ ስትወጉ ማህፀን የሴቶችን ማህፀን ስታመክኑ በወባ ሲጨርሱ ትግሬ ማለት ይሄ ነው እያልክ እንደነ ሚቴመር የሚባሉት እንደነ መብራት ገብረ ኢየሱስ አፋችን ላይ ሽንት ሲሸኑ ግፉ ትግሬ ማለት ይሄ ነው ምኑን ገፋለን ግርግዳ ሲባል አይ ትግሬ ማለት ህዋት ማለት ይሄ ነው ትግሬ መጋፋት አይቻልም እያላችሁ ደቡቦች ነበር ይሄን መልስልኝ መጀመሪያ ደቡቦች ነበር ነው
በ1982 እና 83 የኢትዮጵያ ህዝብ ቁጥር ስንት ነበር? በተለይ የአማራ ማለት የእርግዝና ያለነው ያኔ ደቡቦች ነበር ወይ ነው ስጨፈጭ ጀኖሳይድ ሁሉ የአማራ ክልል እንደሆነ ታውቃለህ። እኔን መከራከራችን አያጅቡ አንተ ገና የፖለቲካ አቅም አዳም አልደረስክም። ንግግር ልፍቀድልህ ዲሞክራሲያዊ ሰው ስለሆን ፍትሃዊ ሰው ስለሆን ሚዲያው ደግሞ የሁሉም ስለሆን እንድትናገር ነው እንጂ ለአቅም አዳም አልደረስክም። አንተ ሴረኛ ነህ፣ ሰላይ ነህ፣ ሴረኛ ነህ፣ ብልጣብልጥ ነህ። እውቀት ግን እኔን አችልም እንዴት አድርገህ ትችላለህ? እኔ እኮ ያንተን ደብረጽዮን ያንተን ጌታቸው አሰፋ ጌታቸው ረዳ ያንተን ስታሊን የሚለው በሚሊዮን ታይም አጣጥፌ በኪሴ የምከት ሰው ነኝ። እንዴት አንተ እዚህ መጥተህ ትከራከርታለህ? የህወሓት ጀነራሎች ብታመጣ እዚህ ራቁትን ነው ማስተው ይኸውልህ ሽጉጥን አውጥቶ ራሱ ነው የሚያጠፋ። አሁን ለምታወራው ማስረጃ አለክ? በምን አሁን ቅድም ያወራክ ነበር ምን ስትል ነበር አይደለ? ማስረጃ አለክ ወይ? ስለምኑ ነው የምልህ? ሞሳድ ነው እንደዚህ ነው በቋንቋቸው እንዴት አድርጌ ነው ማስረጃ ማመጣን እኮ ታዲያ ለምን ታወራለህ? እንዴት ነው ማስረጃ? እና የደህንነት መስሪያ ቤት መልምሎት ለአንተ ማስረጃ ተመልምላል የሚል ደብዳቤ ላመጣልህ ትፈልጋ? ይኸውልህ ትግሬዎች መሀይሞች ናቸው ብልጦች ናቸው እንጂ ምን ለዚህ ነው ይኸውልህ ጸጋዬው ደደብ አየው ማስረጃ ነው። እነዚህ ጋር እንዴት እንከራከራለን? ውረድ ደደቦች ጋር ማውራት ያስፈልግ ውረድ። ስለዚህ ተመልከቱ ወደ ዋናው እንሄዳለን። አሁን ብዙ ሰው ይገባ ዛሬ በጣም የሚጠቅማችሁ መረጃ ነው የምሰጣችሁ። አሁን ህዋቶች የተከፋፈሉ ምናምን ይመስላችኋል። በዛሬው ፖለቲካ ደግሞ ራቁታቸውን እናስቀራቸዋለን። እኔ ብቻ ነኝ ትግሬን የምበትነው ነኝ፣ ኤርትራን የምበትነው ነኝ። አትጠራጠሩ። እናጥፋው ብለው ሽጉጥ አጥተው ሰው መድበው የሚንቀሳቀሱት እኔ ስራ እንዳልሰራ የተደረኩት በዚህ ምክንያት ይህንን አምባዛ የተኛ ህዝብ በተኛበት ለማዳን እየሰራ ስለሆነ ብልጦች ናቸው። ማን እየመራው እንደሆነ ያውቃሉ። ፋኖን የምንመራው ባይዞኛል ዘመነ ካሴ ሊመራው አይችልም። እውነተኛው ፋኖ እኛን ነው የሚሰማው። እስካሁን እኮ አራጌ ነው ገብተው ነበር። ስለዚህ አሁን ብዙ ሰው አፋሃድ ምናምን መግለጫ ሰጠ ምናምን ሰጠ ዘመነ ካሴ ምሬ ወዳጆ ከዘራ እነዚህ ቋጭራሮች ናቸው። ገብቷል። ለምሳሌ እስክንድር ነጋ የሀገረ ኢትዮጵያ የመንግስት ምስረታ ብሏል። ማኒፌስቶን ይዞ መጥቷል። በማን በጉራጌና በሻቢያው በጎንደር ጠሉ በዩሪ በኩል ይሄን እያያችሁ አዲስ ማኒፌስቶ ይዞ መጣ። አታውሩ ተውት። የነ ዘመን አደረጃጀት ወረቀት ላይ ጦር የላቸው በትነውታል። እስክንድር ነጋ ወረቀት ላይ ያለ ነው። መከታው ማማው ምንም አይደለም። ትጥቅ ከምክመው ጎፈሬ አድርጎ ስለምታየው ነው አይደለም። ጦሩ ሌላ ነው፣ እነዚህ ሌላ ናቸው። መሬት ላይ ያለው ፋኖ እነ ዘመንን አያውቃቸው። ብታምኑ ባታምኑ አያውቃቸው። መሬት ላይ ያለው ፋኖ የበታች አመራሩ ነው የሚያውቃቸው እንጂ ፋኖ አያውቃቸው። በስም ነው የሚያውቃቸው። እነሱ ያውቀናል ብለው ነው የሚናገሩት እንጂ ፋኖ አያውቃቸውም። እነ ዘመነ ቢኒ በጣም አመሰግናለሁ። ካሻፕ አድርጋል። በጣም አመሰግናለሁ ቢኒ። $50 ነው። ስለ ሚዲያችን ቀጥሉ። ኔክታና በሚለው ይሰራል። ትክክል እየሞከርከው ነው ቢኒ። በጣም አመሰግናለሁ። ይኸውላችሁ ወደ ሬዲዮ ወደ ቴሌቪዥን ከፍ ማለት አለብን። እዚህ ውስጥ ያለ ዲያስፖራ እኔን ያረዳ ማንም አትረዳ። ብርጅስቶን አስቀምጥላቸው አት ምልክት አድርገህ ሰርች አድርግ ካሻፕ። እኛ ደሞዛችን ክፍሉ ይገባል። ባይዘው ከዚህ በኋላ ዝም ብለን አንሰራ። መረጃ እኮ $1 ሚሊዮን እኛ ገዝተን ነው የምናመጣው። ባይዘው መረጃው ብዙ በመንግስቱ ውስጥ ያሉትን በህዋት ውስጥ ያሉትን ብዙ $1,000 ከፍለን ነው የምናመጣው። እናንተ ግን ሰምታችሁ ዝም ብላችሁ ነው የምትሄዱ። አህያ ስለሆናችሁ እዚህ ውስጥ ያላችሁ በጥቅሉ አህዮች ናቸው። አማራ ከሆናችሁ አህዮች ናቸው። ሂደህ የሌላ ብሔር ነው የምትረዳው። እየተለሳለሰ የሚያወራው የሚለሳለሰው እኮ ያንተ ብሔር ስላልሆነ ነው። ስለመገደልህ አይጨንቀውም። ስለመበተንህ አይጨንቀውም። ዝናን ፈልጎ ነው የመጣ ገንዘብ ፍለጎ። ሌላው ግን መረጃ ወስዶ ሊበትን ነው የመጣው። ለሶስት ነገር ነው ወደ አማራ ትግል ወላይታ ሲመጣ፣ ትግሬ ሲመጣ፣ ኤርትራ ሲመጣ፣ ኦሮሞ ሲመጣ ለሶስት ነገር ነው። አንድ አማራ ትልቅ ህዝብ ስለሆነ ብዙ ስለሆነ ቁጥሩ ለዝና ነው። ዝና ካለ ገንዘብ አለ። ሶስተኛውስ ትግልህን ሊነጥቅ ነው። አንተ ለአንተ የታገለ ከመሰለ አማርኛ እያመቻቸ የሚናገረው ሁሉ ያንተ ሰው አይደለም ለማለት ነው። ስለዚህ የኢትዮጵያ ሀገረ መንግስት መስራት አብሮ መጥቷል። ለዚህ አትጨነቁ። ኦልሬዲ የነዘመነ የነዚህ የሞተ ጉዳይ ነው። ሶሻል ሚዲያ ላይ አትንጫጩ። ወረቀት ነው። እስክንድር ነጋ ማለት እኮ ዳግማዊ ዋለልይ መኮንን ነው። ኢህአፓ ለነገሩ አማራ ሁሉ ኢህአፓ ነው። አይረባም። ዘሩን አያውቀው። ዛሬም አማራ ነኝ ብሎ ማሰብ አይፈልግም። አሁን እኮ በአውሮፓ እና በአሜሪካ ያለው እኮ የአማራ ማህበራት በሙሉ አማራ አይደሉም። አብን ያቋቋመው በአልን ያቋቋመው ሌላው ደግሞ እንኳን በውጭ ሀገር አልኳቸው። ለምሳሌ ድሮ የኢትዮጵያ ፓስፖርት ይዘው የመጡ ኤርትራውያን በሙሉ የኤምቢ ኤሪያ እነሱ ናቸው ሁሉ ነገር የያዙት። የኢትዮጵያ ኮሚኒቲ በሌላ ብሔር ነው የተያዘው። ቤተክርስቲያናት በኤርትራ በትግሬዎች በጉራጌዎች ገንዘቡ የተያዘ። ጀርመኒ ነው በጉራጌዎች በኤርትራ በምን የተያዘ።
አሜሪካ ሄዱ። በእያንዳንዱ ከተማ አበሻ በበዛበት ብትሄዱ የእኛ ብሔር አይደሉም። የኢትዮጵያ ኮሚኒቲን የያዙት የምንበዛኛ ነው ቁጥራችን። ኮሚኒቲውን የያዙት ግን ትግሬዎች ናቸው፣ ደቡቦች ናቸው፣ ኦሮሞች ናቸው። አሁን ደግሞ በብዛት ጉራጌዎች ናቸው። እንኳን በውጭ ሀገር ይቅርና በሀገር ቤት እኮ እድርን፣ እቁብን፣ ማህበርን፣ ቤተክርስቲያን፣ ገንዘብን ወዘተ መሪዎች የኤርትራ ሰዎች ናቸው። ብታምኑም ባታምኑም በአማራ ህዝብ ጭፍጨፋ ላይ እኮ የአማራ ጄኖሳይድ ብሎ የከፈተችው ኤርትራ ነች። በሙሉ ቤተክርስቲያናት የተያዙት በእነሱ ናቸው። ማህበራት በእነሱ ነው የሚመራው። አማራ መስለው ቀድሞ ስለመጡ የእነሱ ሰዎች እኮ በባህር ላይ ሲመጡ እኔና እናንተ እኮ ሉከር ቤት የለንም፣ ምግብ ቤት የለንም፣ ጭፈራ ቤት የለንም። እኔ እናንተ እኮ ጋዝ ስቴሽን እናንተ የለንም። ቀድሞ የመጡ ናቸው። የኢትዮጵያ ፓስፖርት ይዘው የመጡ ናቸው። አንድ ኤርትራዊ እዚህ ሀገር ሲገባ እዚህ ከተማ ከ2 ዓመት በኋላ ትልቅ ጋዝ ስቴሽን አለ። ይጠቃቀማሉ። ብድር እንዴት እንደሚሰጥ ለእነሱ ሰው ነው የሚቀርብ። የእኛስ ቢሞክር እንኳ ጥቂት ነው፣ 10,000 5,000 ዶላር ነው የሚያገኙ። ያ ደግሞ ከትራንስፖርት ውጭ ምን ያደርጋል? ምን ይገጥም? ለአንድ ዓመት ኪራይ ይከራያል። ቤት ትራክ ያስገዛል፣ የምግብ ማመላለሻ ያስገዛል፣ ቤት ኪራይ ይከፍላል። የለም። ለዚህ ነው አማራው ግን ብዙ ቁጥር አለው። ዲኤምቪ ብቻ ወደ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ሲልቨር ስፕሪንግ ከ1.2 ሚሊዮን በላይ አማራ ነው። ያ ህዝብ ግን እንደ ትግሬ ቢተባበር፣ እንደ ኦሮሞች ቢተባበር ኤርትራውያን የያዙትን ትግሬ ለ28 ዓመት የያዘው ኦሮሞች አሁን የሚይዙትን ቦታ በሙሉ ማስለቀቅ ይችላል። ብታምንም ባታምኑ ልንገራችሁ፣ ኡበር ነጂው አሁን አማራ ነው። በየከተማው 75% ነው የሚወስደው። ጉልበቱን ይበዘብዛል፣ እድሜው ያልቃል፣ መኪናው የራሱ ነው፣ ነዳጅ እሱ ነው። ተመልከቱ፣ ምንም ከእጅ ወዳፍ ነው። ኡበርን እንኳ አንቀጥቅጦ በአንድ ቀን 25 እና 15% ብቻ እንዲወስድ ማድረግ ይችላል። ሌላው የራሱን አፕሊኬሽን ፈጥሮ ልክ እንደ ፈረስ ራይድ አዲስ አበባ እንደተደረገው ናይጄሪያዎችንም አፍሪካዎችንም በመያዝ ኢትዮጵያ በጣም የታወቀ ሀገር ስለሆነ አንድ ትልቅ ማህበር ፈጥረውን ኡበሮች የራሳቸውን አፕ መስርተው ኡበርን ሊጥሉ ይችላል። ምን ብታምንም ባታምንም የሚነዳ ዛሄድም አፍሪካውም ሌላው ድሃው እኛ ጋር ነው የሚመጣው። ስለዚህ የነጭ ካምፓኒ ይወድቃል። ምንም አባቱን ሊያደርግ አይችል፣ ትጥለዋለህ። እንኳን ያ ይቅርና ኡበር ነጂው በሚሊዮን አፍሪካውም ኤዥያውም ኢትዮጵያዊ። አሁን ኢትዮጵያኖች ተደራጅተው ቀድሞ በማሳመስ ኮርት በመሄድ ዘመናዊ ባርነት ነው ብሎ በመቃወም ጠበቃ በመያዝ ስራውን በማቆም ለሳምንት ቢያርበደብዱት ሁሉም ነገር ይቆማል። ትራንስፖርት ደግሞ ትራንስፖርቴሽን ኪ ነው ለኢኮኖሚ፣ ለአሜሪካኖች፣ ለአደጉ ሀገሮች፣ ለአውሮፓ። በአውሮፓ ይሄን ማድረግ ይቻላል። አማራው ነው ቁጥሩ በብዛት። የትም ዓለም ስትሄዱ በትምህርት በምን የመጣው እነዚህ አሁን ትግሬዎች በኤርትራ ስም እንደ ጉድ ነው የመጡ። ግን እንደዚያም ሆኖ እኛን አልደረሱብንም። ኤርትራ እንደ ጉድ ነው የመጣ። እንደዚያም ሆኖ ሪፉጂ እየመጣ አማራን ቁጥሩ ሊደርስ አልቻለም። ኢትዮጵያኖች ሊደርስ አልቻለም። ኤርትራዊ በቁጥር ይህን እኮ አስበን ማድረግ የማንችል ሰዎች ነው አማራዎች ማለት። አማራ እኮ ዋይት ሀውስ የነ ኪሲንገር የውጭ ፖሊሲ እንዲቀደድ ማድረግ የሚችል እኮ ነው። ዲሲ ውስጥ ያለው 1 ሚሊዮን አማራ ምን በማድረግ ታክስ በማቆም ሱቅ ሄደን አንገዛም ብሎ አዋጅ በማህበር በኩል በፍጥነት ተደራጅ። ይሄ ዲሲ ገብርኤል የሚባል የኛ አይደለም፣ የብሔር ብሔረሰብ መበተን ያለበት እንደ 360 ትላላችሁ። ከሞተ በኋላ ነው እንደኛ የምናገረው። ለምን እናገራለን? ተኩሰን እኮ ካቆሰልናቸው 2 ዓመት አልፏቸዋል። ካንሰር ይዟቸው እስከሚሞቱ ነበር እየጠበቅን ያለው። በለበን ጥይት ነበር የመቷቸው። እንደማይነሱ ነግራቸዋለሁ። የዛሬ 2 ሳምንት ጠብቁኝ አላልኩ? ይበተናል ብያለሁ። ያቆሰል ነው ሲሞት መቅበር ነው እንጂ ያለብን አንጮህም። 360 ተኩሰን መተናቸው ሲንፏቀቁ ነው የከረሙት። ቁስላቸው አልደርቅ ብሎ ወደ ካንሰር ተቀይሮ እና ሀብታሙ እያለው ሲያንቋርሩ ነበር። አሁን ሞቱ። ሲሞቱ ደግሞ እናንተው ቀበሯቸው። እኛ ዞረን 360 ላይ ከዚህ በኋላ ጊዜ እናጠፋለን። የዘመነ ካሴ የምሬ ወዳጅ ምናምን የናደረጃጀት አንሄድበትም። ለምን? ፋኖ የለም። እኛ ሌላ ስራ እየሰራ ነው። ማይፍሬንድ እኛ የምንለው ስህተት ይመስላችኋል። ከ6 ወር በኋላ ነው የሚገለጥላችሁ። አሁን እኛ የምንነግራችሁ ዛሬ ከ2 ሳምንት ወይ 6 ወር በኋላ ደግሞ ተብሎ ነበር የሚለው ነው የሚደብረው። ዲሲ ገብረ ኃይል እንደገና ተጠናክሮ እየመጣ ነው በእስክንድር ነጋ በኩል። ግን ሰው እኮ ስለምትከተሉ ነው እንጂ እኮ ስብሰባ ሲጠሩ ብቀሩ ቅዳሜ ገበያ ጋር እኮ የሚገባ ሰው ቢቀር አንበሬ ጭቃ ተለቅቃ የምትወጣዋ ሴትዮ አፍራ ትጠፋለች። እናንተ ናችሁ እኮ ያገነናችኋቸው። ዘለ ገብተህ ቁጭ ካልክና ቤተ የምትባለው ሴትዮ ጋር ምን ታደርጋለህ? እሷ እኮ አይደለችም ጥፋተኛ፣ አንተ ነህ የምትዘፈዘፈው። አማራው እንደ ተራ እነዚህ ቀሽሞች ብለህ ብትወጣ እኮ የሚሰማቸው ሲያጡ ለፍልፈው ወደ ስራ ይገባሉ፣ የቀን ስራ ይገባሉ። አሁን የቀን ስራ እንዳይገቡ 360ዎችን የሚያደርገው እንታ ያላቸው አማራው። እንደገና ሀብታሙ አያሌው ደግሞ ይመጣና አግዙኝ ይላል። ኢትዮጵያ ንስቱ አለ ይሰጡታል። አሁንም ማዳመጥ ጀምራለን። አትስሙት ነው የምላችሁ እኮ ምንም አይጠቅሙም። ስለዚህ አማራ እኮ አማራነቱን አይፈልግም፣ አማራነቱን አይቀበልም። አማራ ኢትዮጵያ እያለ ነው እየሞተ እኮ ያለ አይፈልግም አማራነቱን። እስክንድር እኮ ብልጥ ነው፣ ሞኝ ነው ይመስላል፣ ብልጥ ነው። ጎልዳፋ ነው፣ አንደበት የለውም፣ አርቲኩሌት ማድረግ አይችልም፣ ግን ብልጥ ነው። የከተማ ልጅ ነው፣ ብልጥ ነው።
አማራ እንደማይሆን ስለሚያውቅ እኮ ነው ኢትዮጵያ እያለ የሚያለግጠው። አይገባችም እንዴ? አማራ እንደማይሆን ያውቀዋል። እኛንን እንደው ፋራዎች አማራ ልናደርግ 25 ዓመት ፈጀብን። ልናደርገው አንችልም እኮ። ለዚህ እኮ ነው አማራ የሚገደለው። አማራነቱ ስላላወቀው እኮ ስለማይፈልገው እኮ ሆን ብሎ ኢትዮጵያ ይላል የሚያስገድለውን ነገር ተከትሏል። ስለዚህ እስክንድር ነጋ መነሻ አማራ መነሻ ኢትዮጵያ የሚል እኮ አማራነትን እንደማይቀበለው አማራ ያውቃል። እስክንድር እኮ አማራ ነው ባይዘው የነጋ ፈንታ ልጅ እኮ ነው። አራት መከራከር እዚህ ጋር ጮቄ እኮ ነው። አታውቁም እንዴ? የነጋ ፈንታ ልጅ እኮ ነው። የእሱ አባት እኮ አንደኛ ሰቃይ ነበር ነው የጎጃም ዶክተር አምሳሉ ነው ምናምን የሚባል ደግሞ አሁን በየተለያየ አደረጃጀት እየገባ የሚበጥ ነው። የአንዳት ልጆች ናቸው። ይሄም ዶክተር አንደኛ የሚወጣ ነው። አንደኛ እየወጣ ጎንደር ነበር እንደው ከፍተኛ ትምህርት ጎንደር ስለነበር ከጎንደር ዊንጌት ምናምን ሄዱ። እነዚህ ሰዎች ናቸው። እስክንድር ነጋ እኮ አማራ ነው በእናቱም ባባቱ፣ ግን ትግሬ ነው ዘሎ ያገባው። የምን አባት ጉራጌ ነው ይለኛል። የነጋ ፈንታ ልጅ እኮ እስክንድር ማለት። ለዚህ ነው እስክንድር አሁን ኢትዮጵያ እያለ የሚያለግጠው። ታማኝ በየነ ኢትዮጵያ የሚል ታማኝ እኮ ፋራ አይደለም፣ አልተማረም፣ ግን አራዳ ነው። ኢትዮጵያዊነትን አማራው እንደማይለቅ ያውቃል። ስለዚህ ይጠቀሙበታል። ኢትዮጵያ ይሉታል። ጅል ህዝብ ነው፣ አይረባም። ለማይበላት ሀገር ሲሞት የኖረ እኮ ሲዋጋላት የኖረ። አሁን እኮ ኦሮሞች ጨነቃቸው። ቀይ ባህር እንሄዳለን አሉ። አንደኛ እኛ ቀሰቀስን። እውነት ነው ደግሞ ወደ ቀይ ባህር ስትሄድ ገና ወሎ ሳትደርስ 4 ኪሎን ይዘውታል። ገብተዋል ስንለው ፈራ፣ አሸገሸገ፣ ወደኋላ አፈገፈገ። አያችሁ፣ ሌላ ነገር እየሞከረ ነው። ጦርነቱ አይቀርም። ስለዚህ አማራ እኮ ራሱ ስለማያውቅ እኮ ነው ትራሽ ነው የሚሉት ትግሬዎች እኮ አማራን ትራሽ ነው፣ ኢትዮጵያን ትራሽ ካን ነው የሚሉት። አማራ የተጠራቀመባት የቆሻሻ ክምር ነች ነው የሚሉት። አማራን እኮ እንደ ሰው አያዩትም እኮ ትግሬዎች እኮ ትራሽ ነው የሚሉት፣ ኢትዮጵያን ትራሽ ካን ይሉታል። ትግሬዎች ሲያወሩ በሰሙ እኮ እነዚህ ፖለቲካ ላይ ያሉ ሰዎች ይገርማቸዋል። ኢትዮጵያን የትራሽ ካን ይሏታል፣ አማራውን ደግሞ ትራሽ ነው፣ ከየትም የተለቃቀመ የማይረባ ዝም ብሎ ውዳቂ ምንም ማምጣት የማይችል ቂል ህዝብ ነው የሚሉት። በዚህ ደረጃ የተናቀ ነው አማራው። አሁን እኮ አማራነቱ ስላልተቀበለው ጥግጥጉን የያዘ። አሁን እኮ ጥግጥጉን ይዟል። እውቀት የለም ምንም የለም፣ ፖለቲካ ጠፍቷል። አሁን ጥግጥጉን እየያዘ ነው። አይፈልግም አማራነቱ ነው። ኢትዮጵያ እያለ አሁን ኢትዮጵያ ብሎ እንደገና አሁን አብይ አህመድ ቢጀምር ወይ ትግሬ መጥቶ ጠቅላይ ሚኒስትር ቢያደርግለት አማራ ይከተላል እኮ። በክት ነው፣ አይገባውም። ትራሽ የተባለው ትክክል ነው። ኢትዮጵያን ትራሽ ካል አማራ የሞላባት ቆሻሾች የሞሉባት ሀገር ማለት ነው። የትግሬዎች ነው የምቀበለው። ምንም እንደማያመጣ ያውቁታል። እንግዲህ 70 ሚሊዮን 70% ነው ትጨነቃለህ። ከፊሉ ቤተክርስቲያን ያፈነድዳል፣ ከፊሉ አንድነት እያለ ሲያላዝን ይውላል፣ ከፊሉ የውሸት ፋኖ ሲደግፍ ይውላል፣ ከፊሉ ሌሎችን ቤት ሼርና ኮፒ ሲያደርግ ይውላል። አሁን ዲያስፖራ ከፊሉ ወይም ደግሞ ጥቂቱ ነው አማራነትን እያቀነቀን ያለን እኛ ብቻ ነን። ስለዚህ የአማራ አደረጃጀት በመሬት ላይ በግለሰቦች በሚጽፉት ወረቀት ላይ እየተንጠለጠለ ነው። መሬት ላይ ትግል የለም ተብላቸዋል። ምንም ትግል የለም። አፋር በለው ምናምን በለው የነ ዘመነ ካሴ የነ እስክንድር የነ ምሬ በለው የወረቀት ላይ ነብሮች የዶላር እዞች ናቸው። እደግመዋለሁ፣ በወረቀት ላይ የተንጠለጠለ ምንም ማምጣት የማይችል መሬት ላይ የሌሉ ግን አታላዮች፣ ገንዘብ ዘራፊዎች የነብር ላይ ወረቀቶች የዶላር እዞች ናቸው። የግለሰቦች አደረጃጀት ነው። አሁን እስክንድር ሸዋራ ብዙ ጦር ያለው ይመስላል አይደል? 5 ታጣቂ ብቻ ነው ያለው። አንዱም የሚያጅበው ይሄው 360 ላይ ተደብቆ ሲሰራ የነበረው አሁን የተጋለጠው ጌጥዬ የሚባል ደደብ ነው። ወታደር አይደለም፣ ምንም እኮ አይደለም፣ ግን የሆነ ረጅም ንሽር ይዞ ያጅበው ነበር። መከታውንም የሚያጅበው መከታው ጦር የለውም፣ ባይዘው 5 የለውም። ልንገራችሁ፣ በስም ነው። የጦር መሪዎች ከስር ያሉትን ነው ታዋቂ ስለሆነ እየደወለ እንደ መሪ የሆነ ገንዘብ ይሰጣል ምናምን አክት የሚያደርግ ፋኖ ያውቀውም እኮ መከታው። ከታች ያለውን የደብረ ሊባኖስ ፋኖ ብትጠይቀው ምንድን ነው የምትለው? የተጉለትና ቡልጋንስ ፋኖች ብትጠይቃቸው መከታውን አውቀው። ሸዋሮቢት አካባቢ ያደገ ነው። ኤርትራ ይሆን ምን ይሆን አናውቀውም ያሉ። መከታው ማሞ ፈቄ ይባል። ፈቄ ማለት ኦሮሞ ነው። ባይዘው የመራ ቤት ሰው አያውቀውም። ፋክቱ ልንገር፣ ውሸት ነው። እኔ እኮ የባለቤት ዘመዶች ብዙ ናቸው። እጠይቃለሁ እኮ እየደወሉ አይታወቅም። ሸዋሮቢት አካባቢ እንዳደገ ነው የሚነግሩ እና አስመራ በግንቦት 7 ጊዜ እንደነበር ይነግረዋል። ግንቦት 7 የለከፈው ለአማራ ይሆን አታውም እንደ ዘመነ ግንቦት 7 የነበረ ሰው አማራ ልታደርገው አይችልም። ዘሚያው አማራ ዛስ ፖለቲክስ ታራዳ ልጅ ነው። እንደዚያ እያለ ነው የሚሸለከከ። ከምንምነታቸው ልታወጣቸው አይችልም እንደዚህ። ስለዚህ መሬት ላይ በሰራዊቱ ዘንድ ይሄ የነሱ ሳንካራ እንትናቸው አይታወቅም ነው። አንድ ግለሰብ በጻፈው የግለሰብ ማኒፌስቶ ነው የሚያነበንበው ዲያስፖራው አያውቅም።
እስክንድር ነጋ ብዙ ሚሊዮን ዲያስፖራ ይከተለዋል። $8 ሚሊዮን ሰጥተውታል። እነሱ ኢትዮጵያዊነት ስለፈለጉ ነው፣ አውቀው ነው። የአማራ አደረጃጀት እንዲፈርስ እኮ ነው ገንዘብ የሰጡት። አፈረሰላቸው። እስክንድር እኮ ስራ ሰርቷል፣ አፍርሶታል። አማራ አንድ እንዳይሆን አድርጎታል። እሱ ወደ ኢትዮጵያዊነት ወስዶ ስልጣን መያዝ የፈለገው ወይ ከአብይ ጋር ተደራድሮ ሚኒስትር መሆን ነው፣ ወይ ደግሞ አብይ ከተባረረ ጠቅላይ ሚኒስትር መሆን ነው የሚፈልገው። ዓላማው ነው። እስክንድር ነጋ ከልጅነት ጀምሮ ሲያለመው የነበረው እንጂ አሁን የፋኖ መሪ እንዴት ይሆናል? እስክንድር ነጋ የረባ ከስራ መያዝ የማይችል ሰው ፋኖ ብሎ ለመጥራት ፋኖ የሚል ራሱን አርቲኩሌት የማያደርግ በጣም እጅግ እኔ እንዴት የድርጅት መሪ እንደሆነ ይገርመኛል። በምን አንደበቱ ነው በቃ አሰማው። ይህን ሰውዬ እኔ ስንት ድርጅት ሲፈጥር ሲያፈርስ ነው የማውቀው። ቆዳ ጫማ በቁምጣ ለብሶ ጎጃሙ ሲያዝ ጀግናውም መጣ ምትል የአማቶቹ ሸበጥ የትግሬዎችን ሊያሳየን እኮ ያችን ሰንደል እግሩን ሱሪው ሸብልሎ እኮ ፎቶ ተነሳና የሆነ ዘንግ ይዞ ጥቁር ጥላሸት አለ ሰው ለኛ ሲል የተከፈለ ዋጋ እኔ 360ዎች ገንዘብ ስለሚፈልጉ ሞራል የለውም እኮ የሀብታሙ እያሉ የሚባል ወይ ያቺ ሴቷ ኢየሩሳሌም ትባል ሞራል የላችሁም እኮ ሰጥቶ የማይበሉ ፒዛ ማመላለስ እኮ ችግሯቸው። ለምን ወርዶ መስራት አይችሉም? አሁን ኡበር ካላችሁ ሄዳለሁ ምናምን የሚል እኮ አይሄድም። ኡበር እኮ መንዳት አይፈልግም። ለምን ሰው ይስቅበታል? ሀብታሙ መጣሽ እንደ ይሉታል። ጠቅላላ ኡበር ነው የሚነዳ በሻው እዚያ ቢገባ ተራ ሆኖ ቁጭ ስለሚል ይሳቅበታል፣ ይተፉበታል።